የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። እግዚአብሔር ስሙ የተባረከ ይሁን። ዛሬ በሰፊው ልንመለከት ያሰብኩት ነገር ምንድነው? ስለ መንፈስ ቅዱስ ነው። መንፈስ ቅዱስ ያው በብዙ ሁኔታ አሁን ቤተክርስቲያን ውስጥ አቢዩዝ ከተደረጉ መካከል አሁን መንፈስ ቅዱስ ነው። መንፈስ ቅዱስ ግን የመጣበት ዋና ዓላማ ማወቅ አለብን። መንፈስ ቅዱስን ማወቅ አለብን። መንፈስ ቅዱስን መገናኘት አለብን። ግን ይህ ሁላ እንዳይሆን መንፈስ ቅዱስ በቤተ ክርስቲያን ውስጥ ያለው መልክ በብዙ ስለተበላሸ እንዲስተካከል ጥቂት ትምህርቶች እንመለከታለን። ስሙ ለዘላለም የተባረከ ይሁን። አንድ ጥያቄ በመጠየቅ ልጀምር። እናንተ በዚህ የዩቲዩብ ቻናል የምትመለከቱ ቤተሰቦች መንፈስ ቅዱስ ማን ነው? መንፈስ ቅዱስን እንዴት ልናውቀው እንችላለን? መንፈስ ቅዱስ ምንድን ነው በሚለው ሐሳብ ልነሳና እስቲ የተለያዩ ሐሳቦችን ጥቅሶችን እንመለከታለን። መንፈስ ቅዱስ ስሙ ለዘላለም የተባረከ ይሁን። መንፈስ ቅዱስ ከትላንት የበለጠ እንድናውቀው በደንብ ከመንፈስ ቅዱስ ጋር እንድንተዋወቅ ይሄ ትምህርት ይረዳችኋል ብዬ አስባለሁ። እግዚአብሔር ለዘላለም የተባረከ ይሁን። አንድ ጥያቄ ልጠይቅ። መንፈስ ቅዱስ ለማወቅ ምን ማድረግ አለብን? መንፈስ ቅዱስ ለማወቅ ማን ጋር መሄድ አለብን? መንፈስ ቅዱስን ለመገናኘት ማንን መጠየቅ አለብን ብላችሁ ታስባላችሁ? መንፈስ ቅዱስን ለማወቅ ከሰዎች ልምምድ ተነስተን መንፈስ ቅዱስን ማወቅ እንችላለን? መንፈስ ቅዱስ በሰዎች ላይ ሲገለጥ ይሄ ነው መንፈስ ቅዱስ ብለን መደምደም እንችላለን? ማለትም ሰዎች በልሳን ሲናገሩ፣ ማለትም ሰዎች እጅ ሲጫንባቸው፣ ሲንቀጠቀጡ፣ ወንበር ሲሰብሩ፣ በልሳን መጀመሪያ እንዳልኩት በጣም ሲናገሩ ይሄ ነው መንፈስ ቅዱስ ብለን ሰዎች ጋር መሄድ አለብን። ይሄ ነው መንፈስ ቅዱስ፣ በዚህ መንገድ ነው መንፈስ ቅዱስን ላውቅ የምፈልገው ማለት እንችላለን? አንችልም። በመጀመሪያ መንፈስ ቅዱስ ለማወቅ ወዴት መሄድ አለብን? መንፈስ ቅዱስ ጋር ህብረት ለማድረግ ከመንፈስ ቅዱስ ጋር ለመተዋወቅ ከሥላሴ አካል ከሆነው አንዱ መንፈስ ቅዱስ ጋር እሱን በደንብ ለማወቅ መንፈስ ቅዱስን ኢንካውንተር ለማድረግ መሄድ ያለብን ማወቅ ያለብን ቅዱስ ቃሉ ጋር መሄድ አለብን። ቅዱስ ቃሉ ጋር ጠጋ ማለት አለብን። ለዚህ ነው ብዙ ጊዜ የእግዚአብሔር ቃል አንብቡ የምንለው። ከመንፈስ ቅዱስ ጋር በጾም በጸሎት ቅዱስ ቃሉን እንዲሁ በጾም በጸሎት ባለችን ጊዜ ባለችን ሰዓት ከቅዱስ ቃሉ ጋር ህብረት አድርጉ የምንለው። የእግዚአብሔር ቃል ስለ መንፈስ ቅዱስ ምን ይላል? የእግዚአብሔር ቃል ስለ መንፈስ ቅዱስ ምን ያስተምረናል? ምን እንድናውቅ ይፈልጋል የሚለውን ስንመለከት በሁለተኛ ጢሞቴዎስ 3:15 እና 16 እንደዚህ የሚል ቃል አለ። 16 ላንብበው። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር ስለ መንፈስ ቅዱስ ያስተምረናል ማለት ነው። ለመገሰጽ ስሙ ይባረክ ይገስጸናል ማለት ነው። ለማቅናት ቅድም እንደተናገርኩት የመንፈስ ቅዱስ እሳቤ ስለተጣመመ ዛሬ በእግዚአብሔር ቃል ያቀናናል። ስሙ ለዘላለም እይታችንን ያቀናል፣ ነፍሳችንን ያቀናል። በጽድቅ መንገድ ለመምከር ይጠቅማሉ። የተነሳሁት በንጹህ ልብ በጽድቅ መንገድ ለመምከር ነው። የመንፈስ ቅዱስ እሳቤ በምድራችን ላይ በቸርች ላይ በዓለም ባለ ቸርች ላይ የተጣመመ ሐሳብ ስላለ እሱን ለማስተካከል ነው። ስለዚህ ወደ እግዚአብሔር ቃል እንሂድ የምንለው ለዚህ ነው። የእግዚአብሔር ቃል እውነተኛ አስተማሪ ነው። የእግዚአብሔር ቃል ስህተት የሌለበት ነው። ሚስቴክ አልባ ነው። እውነተኛ አስተማሪ ነው። የእግዚአብሔር ቃል መንፈስ ያለበት ነው። በጽድቅ መንገድ ለመምከር ለማቅናት የተዘጋጀልን የእግዚአብሔር ቃል ነው። ወደ ሰዎች ህይወት ሳይሆን የምንሄደው ወደ እግዚአብሔር ቃል እንሄድ። የሰዎችን ህይወት ተንተርሰን መንፈስ ቅዱስን አንወቀው። ኢቨን ኢፍ አገልጋይ እንኳን ቢሆን ከእግዚአብሔር ቃል አይበልጥም። ምንም አገልጋይ አይነት ቢሆን፣ ምንም አገልጋይ ስም ያለው ቢሆን፣ ዛሬ የተነሳ ቢሆን፣ ትናንት የነበረ ቢሆን ከእግዚአብሔር ቃል ነው ሁሉም የተነሱትና መንፈስ ቅዱስን ለማወቅ ከእግዚአብሔር ቃል ሀ ብለን እንጀምር። ከእግዚአብሔር ቃል ኤ ብለን እንጀምር። ስሙ ለዘላለም
የተባረከ ነው። ስለዚህ እውነተኛ ትምህርት፣ ምክር የሚገኘው ቃሉ ጋር ነው። ስለ መንፈስ ቅዱስ ማለት ነው። ወደ ቃል እንመለስ፣ ቃሉን እናንብብ እላችኋለሁ። መንፈስ ቅዱስ በቃሉ እንወቀው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ሰው ሰውን እንደሚያውቀው መንፈስ ቅዱስን ማወቅ የምንችለው አሁን በእርግጠኝነት በቃሉ ነው። ቃሉ አይዋሸንም። ቃሉ ለእኛ ጥቅም እንጂ ለማንም ጥቅም ብሎ በውሸት አድርጎ የራሱን ነገር ለመገንባት አያደርግም። የእግዚአብሔር ቃል እውነቱን፣ ሐቁን፣ ትክክሉን ይናገራል። የእግዚአብሔር መንፈስ ስላለበት ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ስለዚህ በሰዎች ሕይወት ተንተርሰን መንፈስ ቅዱስን ማወቅ አደጋው ሰፊና ትልቅ ነው። አሁን በሰዎች ሕይወት ላይ አደጋው ሰፊና ትልቅ ሆኖ እንመለከተዋለን። ስለዚህ ከሰዎች ሕይወት ላይ ተንተርሰን እናውቀዋለን ማለት አደጋው በሕይወታችን ላይ ትልቅ ኪሳራ ያመጣብናል ማለት ነው። በእግዚአብሔር ቃል ተመስርተን ተንጠጥለን አይተን መንፈስ ቅዱስን ማወቅ መተዋወቅ እንችላለን። ሰው ሰውን ተዋወቀ እንደምንል እኔ አውቃለሁ የእሱን ባህሪ እንደምንል የመንፈስ ቅዱስን ባህሪ የእግዚአብሔር ቃል ይነግረናል። የመንፈስ ቅዱስን ማንነት የእግዚአብሔር ቃል ይነግረናል። የመንፈስ ቅዱስ ዓላማን የእግዚአብሔር ቃል ይነግረናል። የመንፈስ ቅዱስ በደንብ መንፈስ ቅዱስ የመጣበትን መንፈስ ቅዱስ የሚሰራውን የመንፈስ ቅዱስ ማንነቱን በደንብ አድርጎ ከመንፈስ ቅዱስ ጋር የእግዚአብሔር ቃል ያስተዋውቀናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ዛሬም የምላችሁ ነገር ምንድን ነው? ባለችን ቃል ባለችን ጊዜ ከመንፈስ ቅዱስ ጋር ህብረት ለማድረግ የእግዚአብሔር ቃል ተንተርሰን በመጸለይ በመጾም ከቃሉ ጋር ህብረት እናድርግ። መንፈስ ቅዱስ ይገለጥልናል። መንፈስ ቅዱስን ያስተምረናል የእግዚአብሔር ቃል። እሺ ይህን ሁላ የምልበት ምክንያት ምንድን ነው ካላችሁኝ በአንደኛ ዮሐንስ 4 እንደዚህ የሚል ቃል አለ። 4:1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ፣ ምክንያቱም ብዙ ሐሰተኛ ነቢያት ወደ ዓለም መጥተዋልና። ለዚህ ነው ሰው ስለወደቀ አትመን፣ ሰው ልሳን ስለተናገረ አትመን፣ እኔ ራሴ በሆን እንኳን አትመነኝ። እኔን ማመን ያለብህ የእግዚአብሔርን ቃል ነው። ሰውን ተንተርሰህ አትመን። አገልጋይ አይተህ አትመን። የሰውን ሕይወት አይተህ አትመን። ዘላለማዊ ያልተለወጠ በዘላለም ውስጥ ያለ ይህ እውነተኛ ቃል ብቻ ነው ስለ መንፈስ ቅዱስ ማንነት ሊያስተምረን የሚችለው። ይልቁንም መንፈስን ሁሉ ምን አትመኑ? አትመኑ። ልሳን ለመናገርማ አጋንንትም ይናገራል። ለመንቀጥቀጥንማ አጋንንት እግዚአብሔርን ያውቃሉ። ምን ይላሉ? ይንቀጠቀጣሉ። ለመንቀጥቀጥማ ወንበር ስለሰበረ በሰው ሕይወት ተንተረሰ መንፈስ ቅዱስን አትወቀው። ሻራ ባላባራ ስለተባለ መንፈስ ቅዱስ ይሄ ነው አትበል። የእግዚአብሔር ቃል ተጠንቀቁ ይለናል። ወዳጆች ወይ መንፈስን ሁሉ አትመኑ። ኖ መንፈስ አይታመንም። የሚታመነው የእግዚአብሔር ቃል ነው። ከእግዚአብሔር ቃል ተንተርሰን እንመዝነዋለን፣ እናየዋለን። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ምን አለን? መርምሩ። በምን? በቃል ፈትሹ፣ በቃል እዩት። ስብከቱን በቃል እየው፣ ትምህርቱን በቃል እየው፣ ኑሮውን በቃል እየው፣ ምልልሱን በቃል እየው። መንፈስ ቅዱስ ወዴት ይስብሃል የሚለውን ስትመለከት ወደ ክርስቶስ ነው የሚስብህ። ኢየሱስን ሊያሳይ ነው የሚመጣው። ብዙዎች አገልጋይ ግን መንፈስ ቅዱስን ይዘው አንቀጥቅጦ አርገብግቦ ሳንቲም የሚጠይቅ ከሆነ ወንድሜ፣ ራስ ተኮር እያደረገ ከሆነ፣ ራስ ላይ እየገነባ ከሆነ፣ ክርስቶስን የማያሳይ ትምህርት ከሆነ፣ ክርስቶስን የማያሳይ ትንቢት ከሆነ ቢኬርፉል፣ ተጠንቀቅ። መንፈሱን ሁሉ መርምሩ። በብሉይ ኪዳን መንፈስ ቅዱስ መጥቶ ሲያጸፋቸው፣ መንፈስ ቅዱስ መጥቶ ሲያሰነብያቸው የነበረው ይመጣል፣ መሲሁ ይመጣል፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ መሲሁ የኤው ፕሮፌሲያቸው እያንዳንዱ በብሉይ ኪዳን በአንዳንድ ገጽ ላይ ብትመለከቱ ፕሮፌሲ አላቸው። ኢየሱስ ክርስቶስ ይመጣል። እግዚአብሔር እንኳን የመጀመሪያው የተናገረው ምንድነው? በዘርህና በዘሯ መካከል ጠላትነት አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተ ሸኮናውን ትቀጠቅጣለህ። እግዚአብሔር እንኳን የመጀመሪያ ትንቢት የተናገረው ስለ ኢየሱስ ነው። ስለዚህ በብሉይ ኪዳን የነበሩ ነቢያት መሲሁ ይመጣል ነው። በአዲስ ኪዳን ደግሞ ተጠራርገን ስንሄድ ኢየሱስ ክርስቶስ ይመጣል፣ ሙሽራው ይመጣል፣ ሙሽራይቷን ሊወስዳት ይመጣል። እሱ ላይ ተኩር ብዙ መሆን አለበት። ልክ ነው።
ፕሮፌሲ ስለ ጓዳህ ይተነብያል፣ ስለ ብዙ ነገር ይተነብያል። ግን ፎከሱ ምንድነው? ኢንዱ ምንድነው? መጨረሻው ምንድነው? አንተን ሀብታም አድርጎ ሊያስቀርህ ነው። አንተን መኪና ተጠባባቂ አድርጎ ሊያስቀርህ ነው። መጠባበቅ ያለብህ ክርስቶስ። ብዙ ነቢያቶች ያሰተኛ ተነስተዋል፣ ብዙ ሸቃጮች ተነስተዋል። ስለዚህ ፍራቻ ስላለው ነው ዮሐንስ ይህንን የተናገረው። ይሄ ደግሞ በቤተ ክርስቲያን ውስጥ ያለ ነው። ህይወት አልተቀየረም፣ ኑሮ አልተቀየረም። የተቀየረው የአገልጋይ ህይወት ነው። የምዕመናን ህይወት 90% አልተቀየረም። ግን የተቀየረው የማ ህይወት ነው ካላችሁኝ የአገልጋዩ ህይወት፣ የአገልጋዩ ልጆቻቸውም እንደምታውቁት ነው። የትም የተደረሰ ቤተክርስቲያን የለም። አንዳንድ ቤተክርስቲያን ላይ ተስፋ አለ። ስሙ ለዘላለም የተባረከ ይሁን። ትንሽ የምናያቸው እግዚአብሔር ይጠብቃቸው፣ እግዚአብሔር ይከልላቸው፣ እግዚአብሔር ያስፋቸው፣ እግዚአብሔር ይጨምርላቸው ጥቂት ቤተክርስቲያኖች አሉ። እነሱን እንግዲህ እግዚአብሔር በምሕረትና በቸርነቱ ይሸፍናቸው፣ ተሰነካክለው እንዳይወድቁ፣ ሀብት፣ ምኞት፣ ገንዘብ ምናምን የተባለ ነገር ሁሉ እንዳያታላቸው፣ እንዳያጨበረብራቸው፣ አይናቸው እንዳይሸወር። ግን ዛሬም የምነግራችሁ ነገር ምንድን ነው? መርምሩ፣ እዩ። ኢንዱ ምንድን ነው? ራሱን ሊደልብ ነው? ራሱን ሊያስተልቅ ነው? የትምህርቱ መጨረሻ ምንድን ነው? እንደ እግዚአብሔር ቃል ነው? አንተንና እግዚአብሔር ሊያጣብቅ ነው? ከምድር እያፋታ ወደ እግዚአብሔር ሊያደርግ ነው? ሁሌ ትባረካለህ፣ ሁሌ ትጠረምሳለህ፣ ሁሌ እንትን ትላለህ ነው ወይስ ምንድን ነው እቅዱ? ዓላማው ምንድን ነው? ነፍሳት ያተኩራል? ነፍሳት አለ? በቃ የእግዚአብሔር ቃል ሐዋርያት ላይ የታየው ነገር አለ? ፍሬያ እግዚአብሔር በትንቢቱ ላይ አለ? ይገስጻል፣ ይናገራል። ምን የሚለውን ነገር እዩ ይላል። ስለዚህ ወደ እግዚአብሔር ቃል እንመለስ፣ በእግዚአብሔር ቃል ነገሮችን እንመርምር። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። መንፈስ ቅዱስ ማን ነው? አሁን እንትና ማን ነው እንደምንል መንፈስ ቅዱስ ማን ነው? ስራና ዓላማው ምንድን ነው? ህልውናውስ እንዴት ይገለጣል? እንግዲህ ቅድም እንዳልኳችሁ ልሳን በመናገር መንፈስ ቅዱስ ነውን? ታምር በማድረግ መንፈስ ቅዱስ ነውን? አይደለም። መንፈስ ቅዱስ የመጣበት ሁለት ዓላማዎች እንመልከት ከእግዚአብሔር አንጻር። ሜን ፖይንት አሁን ብዙዎች የመንፈስ ቅዱስ ሙላት አለ፣ የመንፈስ ቅዱስ እንትን አለ ሲባል ተቀብሎ ኃይል ለማድረግ የሆነ ኖ አይደለም። ይሄ አይደለም መጀመሪያው፣ ይሄ አይደለም የእግዚአብሔር ዓላማ፣ ይሄ አይደለም የእግዚአብሔር እቅድ፣ ይሄ አይደለም ቅዱስ ቃሉ የሚነግረን። ተቀብለን ልንጠረምስበት፣ ተቀብለን ጠረማምሰን በዓለም ላይ ታዋቂ ሆነን እንትን ልንበት አይደለም። የእግዚአብሔር ሐሳብ፣ እቅድ፣ ቃሉ የሚነግረን ይሄን አይደለም። ኖ አይደለም። እንዳንሳሳት፣ እንዳንሸወር መንፈስ ቅዱስ የመጣበት እስቲ ዓላማ ሁለት ጥቅሶች አሉ። ሁለቱን ጥቅስ እንመልከት። እናንተ ብዙ መጨመር ትችላላችሁ። በአንደኛ ቆሮንቶስ 3:16 እና 17 እንደዚህ የሚል ቃል አለ። እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? እወቁ። አንድ ነገር አንደርስታንድ አድርጉ፣ እወቁ። አሁን የገባችሁበትን ዓለም እወቁ። አሁን የምትኖሩትን ኑሮ እወቁ። ወንጌል አምናችኋል። የወንጌል እናንተ ራሳችሁ የእግዚአብሔር መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ስንቀበል ማንነታችን ተቀይሯል። የአጋንንት መቅደስ ሳይሆን የእግዚአብሔር መቅደስ ሆነናል። የእግዚአብሔር መቅደስ ስንሆን መንፈሱ ቅዱስ መንፈስ ያድርብናል ማለት ነው። ማንም የእግዚአብሔር መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ እርሱ ቅዱስ ነውና ያም ቤተ መቅደስ እናንተ ናችሁ። ስሙ ለዘላለም የተባረከ ይሁን። ስለዚህ እንደ ትላንትናው ልትኖር አትችልም። እንደ ትላንትናው ልትመላለስ አትችልም። በውስጥህ ያለው መንፈስ የሚኖረው ኳሊቲ አለ፣ የሚፈልገው ማንነት አለ። ይህን ነው ማወቅ ያለብን። መጀመሪያ እኔ ውስጥ መንፈስ ቅዱስ አለ፣ ቅዱሱ የእግዚአብሔር መንፈስ አለ። እኔ የመንፈስ ቅዱስ ማደሪያ ነኝ። እኔ ቴምፕል ኦፍ ጋድ ነኝ። የእግዚአብሔር መንፈስ ያድርብኛል። ስለዚህ የተሸከምነውን እንወቅ፣ የገባብንን እንወቅ። ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ስንቀበል መንፈስ ቅዱስ በውስጣችን ያድራል። እኛ የመንፈስ ቅዱስ ማደሪያ፣ የዓለም ማደሪያ አይደለህም። የኃጢአት ማደሪያ አይደለህም። ትናንትና ዓለም ሲጫወትብህ የነበረ ማንነት አይደለህም። አንተ ራስህን ቫሊ ስጥ ወንድሜ። መንፈስ ቅዱስ በውስጥ ያድራል። መንፈስ ቅዱስ በውስጥሽ ያድራል። በውስጥ ያለውን የተሸከምከውን ተራ አይደለህም። ተራ ህይወት ምልልስ ከአንተ ጋር ሊመጠን አይችልም። ከዛ በኋላ በእስራኤል ዘንድ መቅደሱ አካባቢ የሚኖረው ኑሮ በደንብ ታውቃለህ። ያንን ኑሮው
አንተ አይደለም የምትኖረው። ለመንፈስ ቅዱስ ራስህን አሳልፈህ ስጥ። መንፈስ ቅዱስ ተገለጥ በል። የመንፈስ ፍሬ ወደ ገላትያ ስንሄድ ጽድቅ፣ ቅድስና፣ ራስን መግዛት የመሳሰሉት ብዙ መንፈስ ቅዱስ ይሄ ሊገልጥ ይፈልጋል። ለዚህ ህይወት ተሾመሃል። ዓለም ልትደነቅበት የምትችለው ህይወት፣ ዓለም በሙሉ ጭምልቅልቅ ባለ ህይወት አንተ በቅድስና ስትሰራ፣ አንተ በቅድስና ስታገለግል እግዚአብሔር ይበልጣል ብለህ እንደ አባቶች እንደ ኢየሱስ ክርስቶስ በአቋራጭ መንገድ እጥፍ ብለህ ሳይሆን እግዚአብሔራዊ በሆነ መንገድ ዓለም እየተገረመ ኢየሱስን ያየው ነበር። አሁን ኢየሱስ የለም። ኃላፊነቱን ለአንተ ሰጥቶሃል። የመንፈስ ቅዱስ ማደሪያ ሆነሻል። ስለዚህ አንተ ነህ ተረኛው፣ እኔ ነኝ ተረኛው፣ አንቺ ነሽ ተረኛው። ስለዚህ ህዝብ እየተደነቀ ኑር በጽድቅ በቅድስና የልጁን መልክ እያሳየህ ኑር። ስሙ ለዘላለም የተባረከ ይሁን። ልጁ ይበልጣል እያልክ፣ ጽድቅ ይበልጣል እያልክ፣ ቅድስና፣ ራስን መግዛት ስሙ ለዘላለም የተባረከ ይሁን። እንደ አሕዛብ ልንኖር አልተጠራንም። መንፈስ ቅዱስ ኳሊቲያችን ነው። መንፈስ ቅዱስ ልዩነታችን ነው። ልዩነት ይመጣል በምን? የመንፈስ ቅዱስ ማደሪያ እንደሆን ሲገባ። ይሄንን ሰይጣን ለብዙ ጊዜ ሰውሮብን ደብቆብን ወንጌል የሚጠይቀውን ህይወት እንዳንኖር የልጁን መልክ እንዳንገልጥ በማድረግ በኃጢአት ሲተበትበን ኖሯል። በኃጢአት ሲያሰቃየን ኖሯል። ዛሬ ግን ከዚህ ቃል የተነሳ አንቺ፣ አንተ፣ እኔ የመንፈስ ቅዱስ ማደሪያ ነን። የወንጌል ህይወት በእኛ ይጠበቃል። በእኔ ውስጥ ባለው መንፈስ ይገለጣል። የወንጌል ህይወት መጀመሪያ ኢየሱስ፣ ቀጥሎ ሐዋርያቶች የነገሩ ኖረው የጻፉል ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። በጣም የሚያሳዝን ነገር ተስፋ መቁረጥ፣ ሱስ፣ መጠጥ፣ ዝሙት፣ እርም ክርስቲያን ሲጫወትበት ማየት እንዴት የሚያሳዝን ህይወት ነው። እኛ እኮ እንደዚህ ያሉ ሰዎችን ተስፋ መቁረጥ ውስጥ ያሉትን፣ በኃጢአት ውስጥ ያሉትን፣ በብዙ ድካም ውስጥ ያሉትን ነፃ ልናወጣ ሲገባን ውስጣችን ባለ መንፈስ ልንጸልይላቸው፣ ውስጣችን ባለ መንፈስ እነሱን ነፃ ልናወጣቸው ሲገባ ብዙ ክርስቲያኖች በእንደዚህ አይነት ሁኔታ በመጠጥ፣ በሲጋራ፣ በሱስ፣ በሐሽሽ፣ በዝሙት፣ በእርም ሲሰቃዩ መመልከት እንዴት የሚያሳዝን ነው። ዛሬ ግን እውነቱ በርቶልናል። በመንፈስ ቅዱስ ይሄን ዓለም እንድናሸንፍ መንፈስ ቅዱስ የመጣበት ዓላማ ዋናው ይሄ ነው። መቅደስ ሊያደርግሽ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ዛሬ ይሄን ቃል የሰማችሁ ሁሉ መፈታት ሆኗል። ከዓለም መፈታት በእኔ አይደለም የምፈታ፣ ውስጥሽ ባለ መንፈስ፣ ውስጥ ያለ መንፈስ ይንቀሳቀስ። ውስጥ አታስተኛው መንፈስ ቅዱስን፣ አትሸፍነው መንፈስ ቅዱስን፣ አትጋርደው መንፈስ ቅዱስን። መንፈስ ቅዱስ ማውራት ይጀምር። መንፈስ ቅዱስ ተገለጥ በለው፣ አንተ ኑር በለው። እኔ ሳልሆን አንተ መገለጥ ጀምር። አንተ ተመላለስ፣ አንተ በእኔ ህይወት ኑር። መጀመሪያ ራሳችንን ነፃ እናውጣ። ቀጥሎ ነፃ በወጣንበት ሌሎችን ነፃ ማውጣት እንችላለን። ስለዚህ የሚመጥን ህይወት እንድንኖር እግዚአብሔር ጠርቶናል። እግዚአብሔር ግን ከላይ ሆኖ ድምፁን ብቻ መላክ ሳይሆን መንፈሱን ከቶብናል። መንፈሱን አካፍሎናል። መንፈሱን በውስጣችን አድርጓል። ስለዚህ የሰለሞንን ቤተ መቅደስ ለምን ጠላው ካላችሁ የእርም መንጋጋ ስለሆነ፣ የእርም አይነቶች ስለሆኑ፣ ስለ ሰው ህይወት የሚጨነቅ ሳይሆን ስለ ራሱ ብቻ እግዚአብሔር ጠላው ያንን ህይወት። እግዚአብሔር ጠላው ያንን ቴምፕል። መቅደሱ እኮ መሆን የነበረበት ኢየሱስ ክርስቶስ እንደተናገረ ቤቴ የጸሎት ቤት ይባላል እንደተባለ ስንጸልይላቸው መፈታት አለበት። ስንጸልይ እኛ መጀመሪያ ነፃ እንውጣ፣ እንጸልይ፣ ራሳችንን ነፃ እናውጣ። ስለዚህ መንፈስ ቅዱስ የመጣበት ዓላማ የመጀመሪያው ይሄ ነው። እኔ በገባኝ ኤፌሶን 1:16 ደግሞ እንደዚህ ይለናል፣ እናንተ ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። እሺ፣ በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል፣ አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማህተም ታትማችኋል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ወንጌል ከሰማህ በኋላ የምትወጣ አይደለም። ወንጌል ከሰማህ በኋላ የሆነ የምንበተን አይደለም። በአንድ ቋት ውስጥ አለን። ያ ቋት ማን ነው ከተባለ ክርስቶስ ውስጥ ተጨምራችኋል። ውሃ ባሊ ውስጥ እንደሚጨምር ውሃውን ባሊ ውስጥ ስንጨምረው ባሊው ውሃውን ይይዘዋል።
በኢየሱስ ክርስቶስ ውስጥ ተጨምረናል። በኢየሱስ ክርስቶስ ቋት ውስጥ ገብተናል። ለሱ ግን መያዣ እንዲሆን በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማህተም ታትማችኋል። በዚህ ምድር እያለን መንፈስ ዓለም ላይ ሲመለከቱን እንለያለን። እግዚአብሔር ሲመለከተን እንለያለን። ጨለማ ሲመለከተን እንለያለን። የክርስቶስ የሆንን የመንፈስ ቅዱስ ማህተም አለብን። ይሄ ነው ዋና መሰረታዊ ነገር መታወቅ ያለበት። ድነናል። እንዳልዳንን ሰዎች እንዳልዳንን ማህበር መመላለስ የለብንም። እንለያለን። መንፈስ ዓለም እንደሚለየን ምድር ትለየን። መንፈስ ዓለም እንደሚለየን ስጋ ለባሽ ይለየን። መንፈስ ዓለም በመንፈስ ቅዱስ ማህተብ ያለብን ሰዎች ነን። ማህተብ ያለበት ወረቀት እንደሚለይ ማህተብ ያለበት ወረቀት ይለያል። ባዶ ወረቀትና ማህተብ ያለበት እንደሚለይ ልክ እንደዛው መንፈስ ቅዱስ አለብህ። መንፈስ ቅዱስ ማህተም ሆኖ በላይህ ላይ አለ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። መንፈስ ቅዱስን በዚህ እንወቀው። መጠርመሱ ምናምኑ ይረጋጋ ይቆም። አይሆንም እያልኩ አይደለም፣ ይሆናል። ግን ፐርፐዝና ዓላማው መሰረቱ ይሄ ነው። ስለ ድነን ደግሞ ቴምፕል ስላደረገን መንፈስ ቅዱስ በውስጣችን ስላለ። በሁለተኛ ደግሞ በኤፌሶ ላይ እንዳሳያችሁ ብዙ ጥቅስ መጨመር ትችላላችሁ። ማህተም ሆኖ መንፈስ ቅዱስ ይታየልናል። ስሙ ለዘላለም የተባረከ ይሁን። የማይመጥን ህይወት ከኛ ላይ ይነሳ። የእርመ ምልልስ ከኛ ላይ ይነሳ። ክርስቲያናዊ ያልሆነ የልጁን መልክ የማይገልጥ ህይወት ከኛ ላይ ይነሳ። በምን ከተባለ ውስጣችን ባለ መንፈስ ቅዱስ፣ ዓለምን በሚያስክድ መንፈስ ቅዱስ፣ ኃጢአትን በሚያስክድ መንፈስ ቅዱስ፣ ዓለምና ምኞቷን የሚገል መንፈስ ቅዱስ። በኃጢአት እየቦካን ስራብኝ ማለት ምን ጥቅም አለው? መንፈስ ቅዱስ ነካኝ ብለን ተፈረካክጠን ወንበር ሰባብረን አንደበታችን ከሁለት ቀን በኋላ ያው ከሆነ ህይወታችን ያው ከሆነ የማይለውጥ ከሆነ ምን ጥቅም አለው ወዳጆቼ? መንፈስ ቅዱስ ግን ይህንን ሊገል መጥቷል። መንፈስ ቅዱስ ግን ይህንን ሊለውጥ መጥቷል። የመንፈስ ፍሬ በላያችን ላይ ይገለጥ። ከየትም አይደለም፣ ከውስጣችን መውጣት ይጀምር። ከውጭ አንጠብቅ። ውስጣችን አለ መንፈስ ቅዱስ፣ መውጣት ይጀምር። እንጸልይ። መንፈስ ቅዱስ በኔ ህይወት መራመድ ጀምር። መንፈስ ቅዱስ በኔ ህይወት መስራት ጀምር። መንፈስ ቅዱስ በኔ ህይወት ማድረግ ጀምር ስንል ዓለምን እያስጣለ ውሸትን እያስጣለ ሰይጣንን እያስጣለ ቀስ በቀስ የዓለምን ምኞት እየገረዘ እሱን ወደ እንመስል ክርስቶስን ወደ መምሰል የመንፈስ ፍሬ ወደ ማምጣት ያስኬዳል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። መንፈስ ቅዱስ በእኛ ውስጥ አለ። መንፈስ ቅዱስ መገለጥ ይጀምር። የሚገለጠው በኔና ባንተ በኔና ባንቺ ነውና ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። አሜን።